አባቢ በጣም ነው የምወደው። እንኳን ተወለድክልን፣ እኛንም እንኳን ወለድከን። ክቡራቱ አባዱላ ገመዳ፣ የተከበራችሁ ሚኒስተሮች፣ ሚኒስተር ዴታዎች፣ የተከበራችሁ የመንግስት ከፍተኛ ስራ ኃላፊዎች፣ የተከበራችሁ አምባሳደሮች፣ የአባቴ ጓደኞች፣ የቀድሞ የአባቴ ስራ ባልደረቦች፣ ጥሪ የተደረገላችሁ እንግዶች፣ ዛሬ ስለተገኛችሁልን፣ ሚስጥሩን ስለጠበቃችሁልን፣ ዓላማውን ስለደገፋችሁ እና አባቴም ይሄም ከዚህም በላይ ይገባዋል ብላችሁ በደስታ ስለመጣችሁ በጣም ነው ማመሰግነው። አባቢ አሁን እንግዲህ ለምን ሁሉ ጊዜ ከቢሮ ስጠፋ እንደነበረ፣ ለምን በርካታ ምሽቶችን ቢሮ ሳሳልፍ እንደነበር ምክንያቱን አውቀዋል። ሁሉ ጊዜ እስከዚህ ምሽት እዚህ ምን ትሰሪያለሽ፣ ምን እያደረግሽ ነው ብለህ ስጠይቀኝ እኔ የምመልሰውን እያጣው ነበር በስተመጨረሻ። የዛሬ ቀን እንደ አንድ ኖርማል ምሽት አይደለም፣ በዓል ነው። ላንተም የተበረከተ ስጦታ ነው። የቅርብ ጓደኞች፣ ቤተሰቦችና የስራ ባልደረቦች አንተን የሚያውቁ የሚወዱ እና በህይወት ጉዞ አብረው የተጓዙ ሰዎች ኢንተርቪው ተደርገው ስላንተ ጥሩነት፣ ስላንተ ታታሪነት በአንድ አፍ መስክረው የተዘጋጀ መጽሐፍ ነው። ነገር ግን ከመጽሐፍ በላይ ነው። ፍቅር ወደ ቃላት ተቀይሮ ነው። እኛ ለአባታችን ያለን ቦታ እንዴት እንደምንወደው እንዴት እንደምናከብረው እና እንደሱ አይነት አባት ስላለን ደግሞ ምን ያህል የተባረክን ልጆች እንደሆነ ለመናገርም ስለምንፈልግ ነው። አባቢ ምን ያህል ተወዳጅ እና የተለየ ሰው እንደሆነ አሁን እንዲያቅ ስለምንፈልግ ነው። አባታችን ጀግና ነው። ዲቦራ ፋውንዴሽን ውስጥ በየቀኑ አብረን ነው የምናሳልፈው። ሆኖም ግን አሁንም አልጠግባውም። ህይወቴን ሰጠኝ፣ ፍቅርን ሰጠኝ፣ ትምህርቴን አስተማረኝ፣ ጥሩ መሪ እንዴት መሆን እንዳለብኝ አስተማረኝ፣ ነገሮችን የማይበትን መንገድ አሳየኝ፣ እንዴት ደግ መሆን እንዳለብኝ ሁሉንም ብቻ አሁን አውቃለሁ ብዬ የማስበውን ነገር ሁሉንም ከሱ ነው የተማርኩት። የአባቢ ማንነት በዚህ መጽሐፍ ብቻ አይገለጽም፣ ግን ይሄ መጽሐፍ እውነተኛ ማንነቱን ይናገራል። አባቢ በጣም ነው የምወደው። እንኳን ተወለድክልን፣ እኛንም እንኳን ወለድከን።